ደርሰው ቀሪ 12 አዳዲስ የኤርባስ A350 አውሮፕላኖችንም በቀጣዮቹ 3 ዓመታት ውስጥ ለመቀበል በዝግጅት ላይ መሆናቸውን አስታውቋል። በተጨማሪም ለአየር መንገዱ የ737 የአውሮፕላን ሞተሮችን ከገነባው ሳፍራን ከተባለው የፈረንሳይ ኩባንያ በተጨማሪም ታለስ የተሰኘው የፈረንሳይም ተቋም አውሮፕላኑ አየር መንገዱ ለአውሮፕላኖቹ የሚጠቀምባቸውን የፊልምና መዝናኛ ግብዓቶችን የሚያቀርብ ድርጅት መሆኑንም አስታውቀዋል። እንግዲህ ከኤርባስም ጋር ያለው ግንኙነት ይጨምራል። አሁን እያሰብን ያለነው ከአውሮፕላን መግዛት ባሻገር የአውሮፕላን እቃዎች ኢትዮጵያ ውስጥ አምርተን ለኤርባስ ለማቅረብ ከኤርባስ ጋር እየተደራደርን ያለነውና ያ ሰፋ ያለ የሥራ ዕድል ይፈጥራል። ኢትዮጵያ ውስጥ የውጭ ምንዛሬም ያስመጣልናል ብለን እናስባለን። የኢትዮጵያ አየር መንገድ ተጨማሪ የኤርባስ ምርቶችን ለመግዛት በተለይም A320 የተባሉትን አውሮፕላኖች ለመግዛት ፍላጎት እንዳለው በማንሳት የተለያዩ የፈረንሳይ መገናኛ ብዙሃን መዘገባቸውን ተከትሎ የድርድሩ ሂደት ምን ደረጃ ላይ መድረሱንና በተለይም በቦይንግና በኤርባስ መካከል ያለው የንግድ ግንኙነት በአሁን ሰዓት ምን ደረጃ ላይ እንደሚገኝ ለአቶ ተወልደ ላርነሳውላቸው ጥያቄም ተከታዩን ምላሽ ሰጥተውበታል። A320 ኒዮ የሚባለው አዲሱ ከ737 ማክስ አወዳድረን ረጅም ጊዜ አወዳድረን ማክስ ነበር የመረጠው እና ማክስ ነው ወደ ሊወሰድ ነው። እንደምታውቀው መጥፎ አጋጣሚ ሆኖ አደጋ አጋጠመን። አሁን ማክስ አውሮፕላኖች ቆመዋል። እኛ ብቻ ሳይሆን በዓለም በሙሉ ወደ 370 በላይ የሚሆኑ አውሮፕላኖች ቆመዋል። እኛም 4 የቆሙ አሉ። እንግዲህ መጪው ዕድላቸው በትክክል አናውቀውም። ቦይንግ ችግሩን ፈትቼዋለሁ እያለ ነው። ነገር ግን ሰርቲፊኬሽን ገና አላገኘም። በዛ ሂደት ውስጥ 2 አማራጮች አሉ ገና ያልወሰንነው። ማክስ በትክክል እኛ በምንፈልገው ችግሩ ከተፈታ መቼም ያው ሌላ አውሮፕላን አናስገባም፣ ያንኑ ነው የምንቀጥለው። አጋጣሚ ሆኖ ቦይንግ ፈትቼዋለሁ ብሎ ችግሩ እኛ ግን ካላመንበት አደጋ የደረሰብን አየር መንገድ እንደመሆናችን መጠን ከሌላው አየር መንገድ በተለየ ሁኔታ ነው የምናየው፣ በተለየ ስጋት ነው የምናየው። ካልተማመንበት ያኔ ወደ ገበያ ወጥተን ያለውን አማራጭ ማየታችን አይቀርም። እዛ ደረጃ ከደረስን A320 ልናየው እንችላለን። አየር መንገዱ ወደ ማርሴይ ከተማ ለመጀመሪያ ጊዜ ያደረገውን በረራ ተከትሎ በተደረገው አቀባበል ላይ ከተገኙት እንግዶች መካከልም የማርሴይን ምክትል ከንቲባ ጨምሮ በማርሴይ ነዋሪ የሆኑ ኢትዮጵያውያንና አፍሪካውያን፣ በኢትዮጵያ የፈረንሳይ አምባሳደር እንዲሁም በፈረንሳይ የኢትዮጵያ ኤምባሲ ተወካይ ተገኝተዋል። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ማርሴይ። ሊቢያ ርዕሰ ከተማ ትሪፖሊ አጠገብ በሚገኘው ታጁራ መጠለያ ጣቢያ የተጠለሉ ስደተኞች ትናንት በጦር ጀት ተደብድበው መገደላቸውን የተለያዩ የስደተኞች መብት ተሟጋች ድርጅቶች ማውገዛቸውን እንደቀጠሉ ነው። ትናንት በጉዳዩ ላይ ለመነጋገር ተሰይሞ የነበረው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም ሆነ መንግስታት ግን እስካሁን ግድያውን አላወገዙም። ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ አሚራትና ፈረንሳይ ይረዷቸዋል የሚባሉት የጦር አበጋዝ ኸሊፋ ሀፍጣር የጦር ጀቶች እንደጣሉት በሚታመነው ቦምብ 44 ስደተኞች ተገድለዋል፣ ከ30 በላይ ቆስለዋል። የብራስልስ ወኪላችን ገበያው ንጉሴም ዝርዝር ዘገባ አለው። ጀነራል ሀፍታር በሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤሚሬት እንዲሁም በፈረንሳይና ሩሲያ ጭምር ይደገፋሉ የሚባል ሲሆን የአየር ጥቃት ለማድረስም ብቃት እንዳላቸው ነው የሚነገረው። ትናንት በስደተኞች መጠለያ ላይ ጥቃት እንደደረሰም የትሪፖሊ አንድነት መንግስት ጀነራል ሀፍታርን ተጠያቂ ያደረገ ሲሆን የጀነራሉ ቃል አቀባይም ሰላማዊ ሰዎችን አላጠቃሁም ከማለት ውጪ ድብደባውን አልካደም። የመንግስታቱ ድርጅት የሊቢያ ልዩ መልእክተኛ ጥቃቱን ከጦር ወንጀል የማይተናነስ ሲሉት ዋና ጸሐፊ ሚስተር አንቶኒዮ ጉተሬሽ ወንጀሉ በገለልተኛ ቡድን እንዲጣራ ጠይቀዋል። የዓለም አቀፉ የስደተኞች ድርጅት IOM ኃላፊ ሚስተር ኡጁኒዮ አምቡሪስ በበኩላቸው ሰፈሩ ሰላማዊ ሰዎች የሚኖሩበት መሆኑ እየታወቀ እንዲህ አይነት ወታደራዊ ጥቃት መፈጸሙ ተቀባይነት የለውም ሲሉ ድርጊቱን አውግዘዋል። የአፍሪካ ህብረት፣ የአውሮፓ ህብረትና የመንግስታቱ ድርጅት የሊቢያ ጉዳይ የጋራ ግብረ ኃይል ባወጣው መግለጫም ጥቃቱን አውግዞ የስደተኞችና ሰላማዊ ዜጎች ደህንነትና መብት እንዲከበር ጠይቋል። ይሁን እንጂ የመንግስታቱ ድርጅት የጸጥታው ምክር ቤት ትናንት ተሰብስቦ
3 ሰዓት የፈጀ ውይይት ቢያደርግም ምንም አይነት የጋራ መግለጫ እንዳላወጣና ውሳኔም እንዳላስተላለፈ ነው የተገለጸው። ጸጥታው ምክር ቤትም ሆነ በአጠቃላይ ዓለም አቀፉ ማህበረሰብ ምንም አይነት እርምጃ አለመውሰዳቸው ወይንም ድርጊቱን አለማውገዛቸው የሊቢያ ዕጣ ፈንታ ለጦር አበጋዞች የመተው ያህል ብቻ ሳይሆን በተለይ በስደተኞች ላይ እየደረሰ ያለውን ሞትና እንግልት ችላ የማለት ያህል ነው ሲሉ የሰብአዊ መብት ተከራካሪ ድርጅቶች ያማራሉ። ስደተኞች በተለይ ከሰሃራ በታች ከሚገኙ የአፍሪካ ሀገሮች በከፋ ሁኔታ ተጉዘው ሊቢያ እንደሚገቡ የሚታወቅ ሲሆን በርካቶችም በህገ ወጥ መንገድ ወደ አውሮፓ ለመግባት ሲሞክሩ ባህር ሰምጠው ሞተዋል ወይንም ደግሞ በአውሮፓና ሊቢያ የባህር ዘቦች ተይዘውና ተመልሰው ትናንት በተጠቃው አይነት የስደተኞች መጠለያ ይገኛሉ። የሰብአዊ መብት ተከራካሪዎች የአውሮፓ ህብረትን ስደተኞች ወደ አውሮፓ እንዳይገቡ በመከልከልና ወደ ሊቢያም እንዲመለሱ በማድረግ ለጦርነት ይማግዳል በማለት አጥብቀው ይከሳሉ። ሚስተር ሙስጠፋ ፋቱሪ የተባሉ የስደተኞች ድርጅት ቃል አቀባይ እንደሚሉት ብዙዎቹ ለጥቃት በተጋለጡ መጠለያዎች ያሉት ስደተኞች ወደ አውሮፓ ሊገቡ ሲሉ ተይዘው እየተመለሱ ናቸው። Are being brought to the detention centers faster than we can evacuate them. They're being brought to Libya. በመጠለያ ያሉት ሰዎች በሊቢያ የባህር ዘቦች ተይዘው እየተመለሱ ናቸው። አዲስ የስደተኞች ፖሊሲ ያስፈልጋል። ስደተኞችን የመመለሱ ስራ መቆም አለበት። አንድም ስደተኛ ቢሆን በዚህ ወቅት ወደ ሊቢያ መመለስ የለበትም በማለት ጥሪያቸውን አቅርበዋል። No refugee should be returned to Libya at this time. እነ ግብጽና ሳውዲ አረቢያ የሚደግፏቸው ጄኔራል ሀፍታር የትሪፖሊውን መንግስት አስወግደው እሳቸው ማዕከል ያደረገ ጠንካራ መንግስት መመስረት የሚፈልጉ ሲሆን የትሪፖሊው የአልሲራጅ የአንድነት መንግስት ደግሞ በቀላሉ እጅ እንደማይሰጥ ነው የሚገመተው። በመሆኑም ሊቢያ የተለያዩ ሀያላን መንግስታት የሚዘውሩ ጦርነት የሚካሄድባት የሲኦል ምድር በመሆን ቢያንስ ለተወሰነ ጊዜ ትቀጥላለች ነው የሚባለው። በተለይ ከሰሃራ በታች ካሉ የአፍሪካ ሀገሮች አሁንም በርካታ ወጣቶች በዚህች በእሳት እየተለበለበች ባለች ሀገር አልፈው ወደ አውሮፓ ለመግባት አልመው መንገድ መግባታቸው ነው በማለት ሊቢያ ለማለፊያም ሆነ ለመኖሪያ ፍጹም አደገኛ ሀገር መሆኗን ሰዎች ሊያውቁት እንደሚገባ ያስገነዝባሉ። ገበያው ንጉሴ ለዲደብሊው ብራስልስ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። ወደ ሳምንታዊው የባህል ዝግጅታችን በሙዚቃ እንለፍ።
የባህል መድረክ ነው ተከታዩ ዝግጅት። የዕለቱ የባህል መድረክ በተለያዩ ምክንያቶች ከአፍሪካ ወደ ምዕራቡ ዓለም የገቡ ባህላዊና ታሪካዊ ቅርሶችን ታሪካዊነታቸውን ጠብቆ ለማቆየት የሚደረገውን ጥረትና ለማስመለስ የሚደረገውን ሙከራ ነው የሚቃኘው። አዜብ ታደሰ ነች ያጠናቀረችው። የባህል መድረክ እያንዳንዱ ሀገር የሀገራችን ቅርሶችን ከማስመለስ አንጻር ፍላጎት ሊኖራቸው ይገባል እና እኛም ያው ስንሄድበት ዲፕሎማቲክ በሆነ መልኩ እንዲመልሱልን የማድረግ ስራ እንጂ የማስገደዱ ሁኔታ የማይቻልበት አጋጣሚ ስላለ እሱ ላይ እየሰራን ነው። አሁን ባለፈውም አስታውሺ እንደሆነ ቴድሮስ ቅንድላ ወይም ጸጉር በባህልና ቱሪዝም ሚኒስቴር ጥያቄ ነው ወደዚህ እንዲመጣ የተደረገ። አሁንም ለአፄ ዮሐንስ የአንገት በላይ አጽም በሱዳን እንዳለ ይነገራል እና እሱ እንዲመለስ ለእኛ እንደ ቅርስና ጥበቃ ባለስልጣን ለውጭ የኢትዮጵያ ውጭ ጉዳይ ሚኒስቴር ጽፌን ነበር ደብዳቤ። በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ የሆኑትና ለቃለ ምልልስ የወትሮ ተባባሪያችን አቶ ፈንታ በየነ ናቸው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በያዝነው ሳምንት መጀመሪያ ሰኞ በሰሜን ምዕራባዊቷ የጀርመን ከተማ ብሬመን ላይ የጀርመን ቤተ መዘክር ማህበር ባካሄደው ጉባኤ ማህበሩ በጀርመን የቅኝ ግዛት ዘመን ከአፍሪካ ወደ ጀርመን የገቡና በሀገሪቱ ቤተ መዘክሮች የሚገኙ ቅርሶችን ታሪካዊነታቸውን ለማጥናትና ይዞታቸውን ለመጠበቅ ብሎም ለየባለቤቶቻቸው ለመመለስ ተጨማሪ ገንዘብና የሰው ኃይል እንደሚያስፈልግ ገልጿል። በዕለቱ ዝግጅታችን የጀርመን የቤተ መዘክር ማህበር ጉባኤ እንደምታን ይዘን ከኢትዮጵያ የተዘረፉ ጥንታዊ ቅርሶችን ለማስመለስ እየተካሄደ ስላለው እንቅስቃሴ እንቃኛለን። መልካም ቆይታ። ባለፈው የካቲት ወር ላይ በጀርመኗ ሽቱትጋርት በሚገኘው ቤተ መዘክር ከናሚቢያ የመጣ አንድ ጥንታዊ መጽሐፍ ቅዱስ የከብት ማገጃ ጅራፍ ወይም ከጅማት የተሰራ አለንጋ መሰል ነገር እንዲሁም ጥንታዊ የአውስትራሊያ ሰዎች አጽምን ወደ መጡበት ሀገራት ተመልሷል። የጀርመን ቤተ መዘክር ማህበር ባለፈው ሰኞ ብሬመን ከተማ ላይ ባካሄደው ጉባኤ ከአፍሪካ ተዘርፈውና በጀርመን ቤተ መዘክሮች የሚገኙ ጥንታዊና ባህላዊ ቅርሶችን ጠብቆ ለማቆየት አሊያም ወደ መጡበት ሀገራት ለመመለስ የሚያስችል አዲስ መመሪያ ማውጣቱን ገልጿል። ማህበሩ ይፋ ያደረገው መመሪያ ለመጀመሪያ ጊዜ በጎርጎሮሳውያኑ 2013 ዓ.ም ብሎም በጎርጎሮሳውያኑ 2018 ዓ.ም ለሁለተኛ ጊዜ አሻሽሎ ያቀረበው እንደነበርም ተገልጿል። በያዝነው ሳምንት ተሻሽሎ ለሶስተኛ ጊዜ የቀረበው ይኸው መመሪያ ተዘርፈው የተወሰዱ የሰው ልጅ ቅሪተ አጽሞችን መመለስ በሚያስችል ጉዳይ ላይ ያተኮረ እንደሆነም ተመልክቷል።
የአፍሪቃ ሀገራት በቅኝ ግዛት እጅ ስር ከወደቁ ጊዜ ጀምሮ በአውሮፓ ሀገራት መንግስታት የተዘረፉ ቅርሶች እንዲመለሱ የአፍሪቃ ሀገራት በመወትወታቸው ባለፈው የጎርጎሮሳውያን 2018 ዓ.ም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ሀገራቸው በቅኝ ግዛት ዘመን በዝርፊያም ሆነ በስጦታ መልክ በሀገሯ ቤተ መዘክሮች የያዘቻቸውን እንዲሁም በየግለሰቡ ቤት የሚገኘውን ታሪካዊ የአፍሪቃ ቅርስ ለማስመለስ የህግ ማሻሻያ ካወጡ በኋላ አድናቆትን ተችረዋል። ከቅኝ ግዛት ሀገሮች የተዘረፉ ቅርሶችን ለመመለስ ጥረት የጀመሩ የመጀመሪያው የአውሮፓ ሀገር መሪ መሆናቸውም ተነግሮላቸዋል። የአፍሪቃ ሀገራት ቅርሶች ወደ ተዘረፉበት ሀገራት እንዲመለሱ የሚወተውቱት ታዋቂው የሴኔጋል የኢኮኖሚ ባለሙያ ፌልዌን ሳረና ፈረንሳዊው የቅርስ ታሪክ አዋቂ ቤኔዲክት ሳቦይ የማክሮን እርምጃ ለአፍሪቃ ሀገራት ታሪካዊ ቅርሶችን ለመመለስ የተጣለ አንድ የመሰረተ ድንጋይ ሲሉም አሞካሽተዋቸው ነበር። በያዝነው ሳምንት ሰኞ የጀርመን ቤተ መዘክር ማህበር ያካሄደው ጉባኤ የተዘረፉ ቅርሶችን ለማስመለስ ትግል ለጀመሩት ለሴኔጋሉ የኢኮኖሚ ባለሙያ ፌልዌን ሳረና ለፈረንሳዊው የቅርስ ታሪክ አዋቂ ቤኔዲክት ሳቦይ በ2018 ዓ.ም ላቀረቡት ይፋዊ ጥሪ መልስ ለመስጠት ይሆን በሚል ከዶቼ ቬለ ዲደብሊው ከጀርመኑ የባህል ዝግጅት ክፍል ጋዜጠኛ ሳቢነ ኦልዜ ለማህበሩ ፕሬዝዳንት ኤካርት ኮን ያቀረበችው ጥያቄ ነበር። የጀርመኑ የቤተ መዘክር ማህበር ፕሬዝዳንት ኤካርት ኮን እንደተናገሩት ከሆነ ቅርስን ለማስመለስ ትግል ለጀመሩት መልስ ለመስጠት የተካሄደ አይደለም። መልስ መስጠት የሚገባን አይመስለኝም የሚል አመለካከት ነው ያለኝ። እንዳጋጣሚ ሆኖ ቅርስን ለመመለስ አሊያም ጠብቆ ለማቆየት አሁን ያወጣ ነው መመሪያ ለሶስተኛ ጊዜ ተሻሽሎ የወጣ ነው። የዚህ ተሻሽሎ የወጣው መመሪያ ግብ ቅርስ ከተወሰደባቸው ሀገራት የመጡ ማህበረሰቦች በጉዳዩ ተሳታፊ እንዲሆኑ የሚያደርግ ነው። መልስ ከመስጠት ጋር ምንም የተያያዘ ጉዳይ የለውም። ከተለያዩ የዓለም ሀገራት የተዘረፉና በጀርመን ቤተ መዘክሮች የሚገኙ ጥንታዊ ቅርሶችን ለማስመለስ ብሔራዊ ፍላጎትን ብቻ ሳይሆን በተለይ ዓለም አቀፍ ግንዛቤን ያካተተ መመሪያ መውጣቱን የጀርመኑ የቤተ መዘክር ማህበር ሊቀመንበር ተናግረዋል። ይህ ምን ማለት ይሆን? Das waren vor allem Museumswissenschaftler aus, ich glaube, 12 verschiedenen Ländern und auch aus allen Kontinenten. ይህ ማለት በተለያዩ ሀገራት ከሚገኙ ቤተ መዘክሮች ከመጡ 12 ምሁራን ጋር አውደ ጥናት አካሂደናል። ተመራማሪዎቹ ከተለያዩ ሀገራት መምጣታቸው ለኛ መሰረታዊ ነገር ነበረ። ከነዚህ ተመራማሪዎች ጋር ባለፈው ዓመት በጸደይ ወራት ሰፋ ያለ አውደ ጥናት አካሂደን ነበረ። በአውደ ጥናቱ ቅርስን ለመመለስ የሚያስችለንን መመሪያ ለማሻሻል ዳግም አዲስ መመሪያ ለመጻፍም ችለናል። ይህ አዲስ የተሻሻለው መመሪያ መጠገን የማይችሉ ቅርሶች አሊያም ጥንቃቄ የሚያስፈልጋቸው የተወሰኑ ቅርሶችን ያለምንም ቅድመ ሁኔታ ወደ መጡበት ሀገራት መመለስ ለማስቻል የወጣ ነው። በሌላ በኩል የተዘረፉ ቅርሶች ያሉባቸው ቤተ መዘክሮች የቅኝ ግዛት ዘመን ታሪክንና ቅርሶችን ለጎብኚዎች በምን መልኩ እያቀረቡ ነው በሚለው ነጥብ ላይ ከውጭ ሀገራት የመጡ የስራ ባልደረቦቻችን ያከሉበት ነጥብ ነበረ። diese Weiterentwicklung sehr sinnfällig macht. የጀርመኑ የቤተ መዘክር ማህበር ፕሬዝዳንት ኤካርት ኮነ ለምሳሌ ይላሉ በመቀጠል es ist eben so, dass ein Bewusstseinswandel letztlich gesucht wird in den Museen. ለምሳሌ ቅርሶቹ በሚገኙባቸው ቤተ መዘክሮች ስለ ቅርሶቹ ምንነት ከየት እንደመጡ ሊገልጽ የሚችል ቅርሱ ከመጣበት ቦታ የሆነና ስለ ጉዳዩ በጥልቀት የሚያውቅ ሰው ለመቅጠር ያለመ ነው። ይህ ማለት ባህሉን የሚያውቅና ለቤተ መዘክሩ ጎብኚዎች በደንብና በግልጽ ማስረዳት የሚችል ማለት ነው። በተጨማሪም ቅርሱ ወደ ጀርመን እንዴት ሊገባ እንደቻለ ስንት ጊዜ እንደሆነው ይህ ቅርስ ለመጣበት ሀገር ምን ማለት እንደሆነ ሁሉ የሚዘረዝር ይሆናል። ለምሳሌ ከአፍሪካ የመጡ ጥንታዊ ቅርሶች በሚገኙበት የሽቱትጋርቱ የሊንደን ቤተ መዘክር አዲስ የአፍሪካ ቅርሶች መመልከቻ ክፍል በቅርቡ ተከፍቷል። በዚህ የቤተ መዘክሩ ክፍል በአፍሪካ በቅኝ ግዛትና ከቅኝ ግዛት በኋላ ያለውን ታሪክ የሚተርኩ ቅርሶች ይገኛሉ።
noch üblich ist. ከኢትዮጵያ በስርቆትም ሆነ በተለያዩ ምክንያቶች በተለይ ወደ አውሮፓ የገቡትን ታሪካዊ ቅርሶች ለማስመለስ ምን ያህል ጥረት ይደረግ ይሆን? በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ፈንታ በየነ እንደሚሉት ከሆነ ከኢትዮጵያ ተዘርፈው የወጡ ቅርሶችን ለማስመለስ እየተደረገ ያለው ጥረት በመስሪያ ቤታቸው ብቻ ሳይሆን በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎችን በኩል ስራው ቀጥሏል። አሁን አንቺ እንዳነሳሽው ቅርሶችን ሀገር በተለያዩ ምክንያቶች የወጡ ቅርሶችን ከማስመለስ አንጻር ያው ይታወቃል። ከዚህ በፊት በተለያዩ ምክንያቶች ከሀገራችን የወጡ በርካታ ቅርሶች አሉ። እነዛን ለማስመለስ እንደ ቅርስ ጥናትና ጥበቃ ባለስልጣን ብቻም ሳይሆን አጠቃላይ እንደ ሀገር ያው ከሚመለከታቸው አካላት ጋር በመሆን የማስመለስ ስራ ለመስራት እየተንቀሳቀስን ያለን። ለምሳሌ አሁን የውጭ ጉዳይ አለ፣ በየሀገራቱ ያሉ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች አሉ። ከነዛ ጋር በመተባበር ባህልና ቱሪዝም አለ፣ ባህልና ቱሪዝም ሚኒስቴር እና ሌሎችም ጉዳይ የሚመለከታቸው አካላት አሉ። ከነዚህ ጋር በመሆን በተለያዩ ምክንያቱም ከዚህ በፊት ከሀገራችን የወጡ ቅርሶች እንዲመለሱ የማድረግ ስራ መስራት አለብን በሚል እየተንቀሳቀስን ያለበት ሁኔታ አለ። እንደው ሁልጊዜም ከዚህ ቀደምም ይሄ ነገር ሲነገር ነበርና ምን ያህል ተጨባጭ ነው? ምን ያህል እንደው እውን ሊሆን ይችላል ብለው ይገምታሉ? እንዴት በእርግጥ ይሄ ነገር በእኛ ፍላጎት ብቻ የሚሆን አይደለም። እያንዳንዱ ሀገር የሀገራችን ቅርሶችን ከማስመለስ አንጻር ፍላጎት ሊኖራቸው ይገባል እና እኛም ያው ስንሄድበት ዲፕሎማቲክ በሆነ መልኩ እንዲመልሱልን የማድረግ ስራ እንጂ የማስገደዱ ሁኔታ የማይቻልበት አጋጣሚ ስላለ እሱ ላይ እየሰራን አሁን ዘንድሮ ከፈረንሳይ ኤምባሲ ጋርም ውይይት ተደርጎ ነበር ኢትዮጵያ ውስጥ። እነሱም ምንድነው ያሉን አሁን ቅርሶችን ለመመለስ አንደኛ የህግ ማዕቀፍ እንደሌለ ያስቀመጡበት ሁኔታ ነበረ። በሂደት ግን ያው በውጭ ጉዳይ በኩልም በእኛ በሀገራችን በየሀገሩ ካሉት ኤምባሲዎች ጋር በመተባበር በራሳቸው ፍቃድ እንዲመልሱልን የማድረግ ሁኔታ ከመከተል ውጭ ሌላ የተሻለ አማራጭ የለንም። አሁን ቅድም አልኩሽ ደግሞ የያዘ ዮሐንስ የአንገት በላይ አጽም በሱዳን እንዳለ ይነገራል እና እሱ እንዲመለስ ለእኛ እንደ ቅርስና ጥበቃ ባለስልጣን ለውጭ የኢትዮጵያ ውጭ ጉዳይ ሚኒስቴር ጽፌን ነበር ደብዳቤ። ያው ሞር የውጭ ግንኙነቶችን የሚያደርጉት እነሱ ስለሆነ በእነሱ በኩል ያው ካለ እንዲመለስልን የሚል ደብዳቤ ጽፈንላቸው ነበር። ያው እንግዲህ እሱም እየተጠባበቅን ነው። በሱዳን የአጼ ዮሐንስ ከአንገት በላይ አጽም አለ ብለውኛልና ይህ ምን ያህል እውነት ነው? ያው ከምንነገረው ተነስቼ ነው። እኛም በእርግጥ አጥንተን እርግጠኛ ሆነን አይደለም፣ ግን ከዚህ በፊት እንደውም በሙዚየማቸው ውስጥ እንዳለና የደርግ ሊቀመንበር የነበሩ ጓደኞች ለማውረም እዛ ሲጎበኙ በሙዚየማቸው እንዳገኙና እዛ መቀመጥ እንደሌለበት ሀሳብ ሰጥቶ ከዛ ተነስቶ እንደሆነ ቦታ እንዳስቀመጡ አይነት መረጃ አለ። እና መረጃ ስላገኘን እኛ እንዲመለስልን የሚል እንደ መስሪያ ቤት ጥያቄ የተጠየቀበት ሁኔታ አለ። እንግዲህ ይሄ ተጣርቶ ካለ እንዲመለስልን የማድረግ ስራ እንዲሰራ ነው እኛም ደብዳቤ ጻፍ። በኢትዮጵያ የሚገኙ ታሪካዊ ቅርሶችን በተለይም ደግሞ ተንቀሳቃሽ ቅርሶችን ለመጠበቅና ታሪካዊነቱን ይዞ እንዲቆይ ለማድረግ በተለያዩ አካባቢዎች ቤተ መዘክር ለመመስረት ብሎም በቤተ ሃይማኖት አካባቢ ቤተ መዘክር ለመስራት ስራው መጀመሩን አቶ ፋንታ ተናግረዋል። አጠቃላይ ሀገሪቱ ላሉ ቅርሶች ጥበቃ እየተደረገ ነው ያሉ። አንደኛው ጥበቃ ለማድረግ ያሉ ቅርሶችን የመመዝገብ ተመለሱ ቅርሶችን ተገቢ ቦታ የማስቀመጥ ስራ እየተሰራ ያለበት ሁኔታ ነው። አጠቃላይ ምንድነው እኛ ቅርሶችን ከማስመለስ አንጻር ብቻም ሳይሆን በሀገራችን ያሉ ቅርሶችን ከመጠበቅ አንጻር መጀመሪያ ቅርሶች ይመዘገባሉ። ቅርሶች እንዲመዘገቡ በማድረግ ያው ቅርሶች ከተመዘገቡ በኋላ በጥበቃ ምቹ ሁኔታ ስለሚፈጠር የመመዝገብ ስራ እየሰራን ነው ከክልሎች ጋር በመሆን እና ከዛ የተመዘገቡ ቅርሶች ደግሞ በየሙዚየሙ በተለይ ተንቀሳቃሽ ቅርሶች እና ለዚህ ለህገወጥ ዝውውር የተጋለጡ ቅርሶች በሙዚየም እንዲደራጁና በዛ ውስጥ በቃ ሊደረግላቸው የማድረግ ስራዎች እየተሰሩ ያሉበት ሁኔታ አለ። ደግሞ በየክልሉ ሙዚየሞች እየተደራጁ ያሉበት ሁኔታ አለ። እንዲሁም ደግሞ በየቤተ እምነቱ የቤተ ክርስቲያኑ በየመስጊዱ የራሳቸው ሙዚየም እያደራጁ በተሻለ ሁኔታ ያሉት ቅርሶች እንዲጠበቁ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለ። አጠቃላይ የኛም እንደ ቅርስና ጥበቃ ባለስልጣን ስለዚህ ሙዚየም ለሚያደራጁ አካላት ሙያዊ ድጋፍ የመስጠት ስራዎች እየተሰሩ ያለበት ነገር የተመለሱትም ቢሆኑ ያው በተለይ ወደኛ መጡ እዚህ በብሔራዊ ሙዚየም ተገቢ ቦታ እንዲቀመጡ በማድረግ ተገቢ ጥበቃ እየተጠበቅላቸው ያለበት ሁኔታ ነው ያለ ማለት ይቻላል። ከውጭ እንግዲህ ከተመለሱ ቅርሶች መካከል የአክሱም ሐውልት ይጠቀሳልና
በቅርቡ የአክሱም ሐውልት ጥገና እንደሚካሄድለት ተነግሮ ነበር። ይህ ከዚህ ጋር ይካተታል ማለት ይሆን? አክሱም ሐውልት በተመለከተ አሁን የተመለሱት አይደለም። አሁን እንዲጠገንና ጉዳት ደርሶበታል እየተባለ ያለው ይሄ ሮም ተወስዶ የነበረው ሐውልት ሲመለስ እዛው በቦታ መተከል አለበት ተብሎ ከስምምነት ከደረሰ በኋላ ከሮም የተመለሰ ሐውልት ሲተከል እዛ ቆሞ የነበረው ሌላ ሐውልት አለና ያኛው ተቆፍሮ ሲተከል ሐውልቱ እንዳይጎዳ የታሰረ ሐውልት ነበረ። እሱ ነው ትንሽ አሁን ጉዳት ደረሰበትና ከጊዜ ብዛት አሁን የታሰረበት ሸራ ከቦታው ትንሽ የማንሸራተት ሁኔታ ስላለ ስሩን መሰረቱን የማጠናከሩ ስራ ስለሚያስፈልግ እሱ ጥናት ተደርጎ ያው በተለያዩ ጊዜ የተለያዩ አካላትን የተነገረው ነገር ነው። አንደኛ መሰረቱ እንዲጠናከር በፊት ቆሞ የነበረው ሐውልት መሰረቱ እንዲጠናከር፣ ሁለተኛ ይሄ የታሰረበት ሸራ ከቦታው እየተንሸራተት ስለሆነ ጉዳት ሳይደርስበት ሸራው እንዲነሳለት የማድረግ ስራ መሰራት አለበት ተብሎ ይሄ ኦልሬዲ ጥናቱ አልቆ መሰረቱን የማጠናከር እና ሸራውን የማስነሳት ስራ ለመስራት እየሄድንበት ያለበት ሁኔታ አለ። ሌላው አሳሳቢ እየሆነ የመጣው የላሊበላ ውቅር አብያተ ክርስቲያናት ጉዳይ ነው። ላሊበላ በተመለከተ ላሊበላ ያው በ12ኛ ክፍለ ዘመን የተሰሩ ቅርሶች ናቸው። እነዚህ ቅርሶች ደግሞ ከጊዜ ብዛት በተለያዩ ሰው ሰራሽና ተፈጥሮ አደጋዎች ከድንጋይ ተፈልፍሎ የተሰሩ ቢሆኑም በአየር አደጋዎች ወይም ሰው ሰራሽ አደጋዎች መጋለጣቸው አይቀርም። ከጊዜ ብዛት ጉዳት የደረሰባቸው አሉ። አሁን ከዚህ በፊት በተለያዩ ጊዜ ጥገና ተደርጎላቸዋል። ይህ አሁን ከላሊበላ ጋር ተያይዞ የሚነሳው ከዚህ ከሼልተር ጋር ተያይዞ ነው። ዛሬ 10 ዓመት አካባቢ እንደ 5 ቤተክርስቲያኖች ፀሐይና ዝናብ እንዳይጎዱ ተብሎ ሼልተር ተሰርቶለት ነበር እና ይሄ ሼልተር ያው ብረትና ተባይ ነገሮች ይሰራ ነው። አሁን እሱም ያው ጊዜው ሲሄድ አንዳንድ የመመጣነቃው ንፋስ ምናምን በምን ሁኔታ ስላለ ይሄ ነገር ወድቆ ቅርስ ሊጎዳ ይችላል የሚል ስጋት ስለነበረ አንደኛው ጊዜውም ትንሽ የሄደ ስለሆነ መነሳት ያለበት የሚል ስምምነት ተደርሶ ግን ከመነሳቱ በፊት ይሄ ለ10 ዓመታት ከዝናብና ከፀሐይ የተከለከለ ቅርስ ዝም ብሎ ብናነሳ ጉዳት ሊደርስበት ይችላል ተብሎ መጀመሪያ ከስር ያለው ቅርስ መጠገን አለበት የሚል ከስምምነት ተደርሶ እሱ ነው በተለያዩ ባለሙያዎች በተለያዩ አካላት ጥናት ተደርጓል። በአዲስ አበባ ዩኒቨርሲቲ ጥናት ተደርጓል። አሁን ደግሞ ሀገር በፈረንሳይ በተለይ የመሳሰሉት ሀገራትን ባለሙያዎች መጥቶ አይቶ የእኛንም ጥናት ራሳችንን ጨምሮ እንዴት በሚመልኩ ተጠግኖ የሼልተር መነሳት አለበት የሚል ለባህልና ቱሪዝምም እንደኛ የቅርስ ጥናትና ጥበቃ ነው እንደ ሀገር የተቋቋመ ኮሚቴ አለ እና እየተነጋገር ያ ነገር እንዲሰራ ቅርስ ተጠግኖ ሼልተሩ እንዲነሳ እንቅስቃሴ እየተደረገ ያለበት ነገር ነው ያለ። እንዲያም ሆኖ ይላሉ በኢትዮጵያ ቅርስና ጥናት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ፈንታ በየነ የሀገር ቅርስን መጠበቅ ታሪክን፣ እውቀትን ለትውልድ ማስተላለፍ ነውና የሀገር ሀብት የሆነውን ቅርስ ከሀገር እንዳይወጣ መጠበቅ የባለስልጣን መስሪያ ቤቱ ብቻ ሳይሆን የሁሉም ሀገር ወዳጅ ዜጋ ኃላፊነት ነው። አድማጮች ከአፍሪቃ የተዘረፉ ቅርሶችን ስለማስመለስ እንዲሁም የቅርስ ጥበቃን በተመለከተ የተመለከትንበትን የዕለቱን መሰናዶዬን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ። የማጠቃለያ ዜና አሰማችኋለሁ። መጪው ሐምሌ 11 2011 የሲዳማ ሕዝብ በደቡብ መስተዳድር ስር ለማደር የማይገደድበትና በራሱ ምክር ቤት ራሱ ብቻ የሚወስንበት ውሳኔ የሚያጸናበት ቀን ነው ሲል ኤጄቶ የተባለው የሲዳማ ቡድን አስታወቀ። በሌላ በኩል ኢትዮጵያ ውስጥ በየክልሉ እንደ ሲዳማ አይነት የሚታዩ ሽኩቻዎች የሀገሪቱን አለመረጋጋት እንዳያባብሱት ዓለም አቀፉ የቀውስ አጥኚ ቡድን አሳሰበ። 86 ስደተኞች አሳፍሮ በሜዲትራኒያን ባህር ላይ ይቀዝፍ የነበረ አንድ መለስተኛ መርከብ በመስመጡ ከአብዛኞቹ መንገደኞች 3 ብቻ መትረፋቸው ተነገረ። የሱዳን ወታደራዊ ሁንታና ወታደራዊን ሁንታ የሚቃወመውን ሕዝብ የሚያስተባብሩት ወገኖች ትናንት የጀመሩት ድርድር ዛሬም እንደቀጠሉ ነው። ሁለቱ ወገኖች ባለፈው ሚያዝያ አጋማሽ ጀምረውት የነበረውን ድርድር ካቋረጡ 1 ወር ሊሞላቸው ጥቂት ቀናት ነው የቀሩት። የዛሬው ጠቅላላው ስርጭታችን እስካሁኑ ነበር። መልካም ምሽት።
ዲደብሊው ነገም በተለመደው ሰዓት እንደምትጠብቁት ተስፋ አደርጋለሁ። ለዛሬው ደህና ሁኑ።